በቃ አዳማ ስዊት ነው ስዊት። ሰላም ዩቲዩብ ፋሚሊዎች እንዴት ናችሁ? በአሁኑ ደግሞ የምንሄደው ወደ አዳማ ናዝሬት ነው። በቃ ውቢቷ ብያታለሁ። ውቢቷ እንዴት እንደምታምር ስራ ትንሽ ተጨናንቀን ነበርና ለምንድን ነው ከከተማ ማንወጣው ትንሽ ሪላክስ ማድረግ አለብን ብለን በቃ ቀጥታ ወደ አዳማ እንሄድ ነው። የት እንደምናርፍ አናውቅም፣ ምሳችን የት እንደምንበላ አናውቅም። ብቻ ከከተማ ወጣ። ስንገባ ከተማው በጣም ነበር የምታምረው። በግራ በቀኝ አትክልት መሸጫ፣ በቀኝ በኩል ደግሞ የሆነ አዲስ የተሰራ ቤተክርስቲያን አለ። አይኔን ማንሳት አልቻልኩም ዩጋይስ። በቃ ከተማ በጣም ነው የምታምረው። እንደገና ደግሞ ሆቴሎች መጥቀስ አይቻልም። 1000 ሆቴል ነው ያለው። በጣም ብዙ ሆቴል ነው ያለው። እንደገና ደግሞ የኮሪደር ልማት ተሰርቷል። ሆቴሎች፣ የዋና ቦታ፣ በቃ በግራ በቀኝ መዝናኛ ቦታ፣ በቃ ሪፍሬሽ ለማድረግ አዳማ አንደኛ። በቃ ምንም ቃላት የለኝም። በዛ ላይ ደግሞ የከተማ ነዋሪዎች እንዴት እንደሚያምሩ ራሳቸውን ሪፕሬዘንት አድርገው ዝንጥ ብሎ ነው የሚወጡት ዩጋይስ። ንጽህናቸው፣ በዛ ላይ ደግሞ ሰው ሲወዱ የሰው ፍቅር፣ በቃ አዳማ ስዊት ናቸው። ምንም አይኔን መንቀል አልቻልኩም ማለት ነው። ከዛ የት እንደምንሄድ አናውቅም፣ ነግሬያቸዋለሁ። በቃ ጓደኛዬ የአዳማ ልጅ ናት እና ለምን እሷ ጋር ደውዬ አልጠይቃትም ብዬ ደወልኩላት። ምሳችን የት እንብላላት ማለት ነው። እሷ ደግሞ ስልኳን አታነሳም። ከዛ መንገድ ላይ አንድ መንገደኛ እሺ እዚህ አካባቢ አዳማ ላይ የት ነው ቆንጆ ሬስቶራንት ብለን ስንጠይቀው አጥናፉ ስጋ ቤት ሂዱ አለን። እሺ ብለን ሪቾ ደግሞ ቀስ ብላ ትንሽ ቆይታ ደወለች ማለት ነው። ወደዛ እየሄድን መንገዱን ጠቁሙ ምናምን ወደዛ እየሄድን ደወለች። እንግዲህ ሪቾ አይ ምሳ የት እንደምንበላ ጠይቅሽ ነበር ስላት አጥናፉ ስጋ ቤት ሂዱ። ምን? እሺ እንደዛ ከሆነ በቃ ይሄ ቆንጆ ሬስቶራንት ነው፣ በከተማው የታወቀ ሬስቶራንት ነው ብለን ወደዛ ነው። ስንገባ በጣም ቆንጆ ነበረ፣ አሪፍ አቀባበል ነበረ። የከተማው ነዋሪዎች ሲጀምር ማንም ዲሳፖይንት አንድም ዲሳፖይንት ያደረገኝ ሰው የለም። አዳማ ላይ በጣም ፍቅር ናቸው። በቃ እዛም ስንገባ መስተንግዷቸው እንደዚሁ ልዩ ነበረ። አሪፍ አቀባበል አደረጉልን። ምሳችንን በላን። ከዛ ያው 11 ሰዓት 12 ሰዓት አካባቢ ነበር እንደገባን እና ትንሽ ማረፍ ስለነበረብን በቃ እራታችንን ከዛው ይዘን ነበር እየወጣ ነው። ከዛ በኋላ ወደ ምሳችንን በልተን ከጨረስን በኋላ ልክ ወደ አዳማ ስንገባ በቀኝ በኩል አንድ ሆቴል አይተን ነበረ። ከረዩ ሆቴል ኤንድ ሪዞርት የሚል ማለት ነው። ቀጥታ ወደዛ ነው የሄድነው። በቃ ቀኑም 11 ሰዓት 12 ሰዓት ሆኗል፣ ደክሞናል። እረፍት ለማድረግ ቀጥታ ወደዛ ነበር የሄድነው። እራታችንን እዛው በላን፣ እረፍት አደረግን። ከዛ በነጋታው ቁርሳችንን በላን። እዛው ሆቴል ውስጥ ያለ ቆንጆ ቁርስ ነበረ። ከዛ በኋላ በቃ ምንም አንድ ደቂቃ ሚስ ማድረግ አልፈለግኩኝም። ሆቴል ያረፍንበት ሪዞርት በጣም ሰፊ ስለነበረ ሪሴፕሽኑን እስኪ በሆቴላችሁ ምንድን ነው ያላችሁ ብዬ ከሱ ጋር ለመዞር ሞከርኩኝ። የዞርን ሙሉ ግቢውን አየሁት። በጣም ነበር የሚያምረው። በጣም ካልም የሚያደርግ ኢንቫይሮንመንት ነበረ። እስኪ ከሱ ጋር ደግሞ እንያብረን። እዚህኛው ስንገባ እስቲም አለ። ኦኬ ይሄ ይመስላል። እዚህ ጋር እስቲም አለው ውስጥ ላይ ሙቅ ውሃ አለው፣ ቀዝቃዛ አለው፣ ፀጉር ማድረቂያ ያለው የተለያዩ ፎጣዎች ላይ አሉት። ይሄን ይመስላል። እዚህ ጋር ያለው እዚህ ጋር የሚያምር ቪው አለው። ጀርባ እዚህ አካባቢ ላይ ወንበሮች አሉት። ለሚያነብሰው እዚህ ጋር ቁጭ ብሎ ማንበብ ይችላል፣ መጻፍ ይችላል። ራሱን ማዳመጥ ይችላል። ያው እንደምታዩ የወፎች ድምፅ ብቻ ነው መሰለኝ። በጣም ጸጥ ያለ ነው። በጣም ደስ ይላል። ቪው በጣም ነው የሚያምረው። አዎ በጣም ነው የሚያምረው። እሺ ይሄ አንደኛው ነው ወይስ ደረጃው ምንድን ነው? ይሄ አሁን ስዊት ሩም ነው የምንለው ይሄኛው። ከዚህ የሚበልጡ የራሳቸው ሳሎን አላቸው፣ ውስጥ ላይ መኝታ ያላቸው። ኦኬ እዚህ ቪአይፒ ሬስቶራንት አለ። ኦኬ ምናልባት የተለየ እንግዳ ከመጣ ለጥበቃ ምቹ ስለሚሆን ኦኬ ይሄ ቪአይፒ ሬስቶራንት ዋው ገና ያለፈ ነው ሴታፑ። ኦኬ ግን ቪአይፒ ሬስቶራንት በጣም ቅዝቃዜ ያለው አይሞቅም። እዚህ ጋር ሞቃል። ኦኬ ምንም የሚቀዘቅዝ እንትን የለውም። ፍሬሽ ምግብ እዚህ ጋር ያገኛል። ቪአይፒ ስብሰባዎችም ቀለል ያሉ ሲኖሩ እዚህ ማድረግ ይቻላል ይመስለኛል። ከፈለጉ እየበሉ እየጠጡ እዚህ መወያየት ይችላሉ። መቼ ነው ግን የተከፈተው?
ይሄ አሁን ወደ 13 ዓመት አካባቢ ደርሷል። አረ ኦኬ። እንደምታዩ አዲስ ነው አሁን። በጣም አዲስ ነው የሚመስለው። ደግሞ የምታዩ ዋና ሼፋችን ነው፣ ተስፋዬ ነው የሚባለው። እሺ ዋና ሼፍ ሰላም፣ እንዴት ነህ? እዚህ አጋጣሚ መተዋወቁ ጥሩ ነው። ሰርግ፣ ለልደት፣ ለተለያየ ነገሮች እሱ ነው የሚሰራልኝ። እሺ ይሄ ትራዲሽናል ኮፊ ቦታ ነው። ኦኬ ከሎቢ ወጣ ብሎ ቡና አራት ብሎ እዚህ ጋር ኦኬ። ይሄ ፋውንቴን ፕሮግራም ሲኖሩ ይከፈታሉ። ማታ ጠዋት። የልጆች መጫወቻም አለ እዚህ ጋር። የልጆች መጫወቻ አለ። ያው እንደፈለጉት ከቤተሰብ ጋር ሲመጡ ሌላው ሲዋኝ መዋኛ ከጀርባ ስላለ እዚህ ጋር መጫወት ይችላሉ። ካየን በኋላ አንዳንድ ሩሞች በጣም ብዙ ሩም 85 አይነት ሩም ያላቸውና አንድ ሁለቱን አሳየን። ሌላው ግን ሙሉ ፉል ነበር እና እየተወሰደ በቃ ሌላውን ሌላ ጊዜ አያዋለው ችግር የለም። ወይም ደግሞ ወደ በኋላ ሲለቀቅ በጠዋት ስለነበረ ሲለቀቅ ሄጄ አያለው ብዬ በቃ የተወሰኑትን ሩሞች ነበር ያየሁት። በጣም ትልቅ ነበር። ከዛ ምሳ ለመብላት ወጣን። ከዛ ከሪሴፕሽኑ ጋር ከዞርን በኋላ በቃ ምንም ደቂቃ ዌስት ማድረግ አልፈለኩኝም። በቃ በጣም ኤነርጄቲክ ነበርኩኝ። ከዛ በቃ ምሳ ለመብላት ለምን አንወጣም ተባባልን። ከተማዋን በዛውም ዞር ዞር እያየን ተዘዋዙረን ነው በቃ አንድ ቦታ ለመሄድ በቃ ከተማዋን ለመሄድ ዞረን ብቻ ወደ ምሳ የምንበላበት ቦታ ሄድን። ይህንን ሬስቶራንት ያየነው በኢንተርኔት በቲክቶክ ላይ ነበር እና እስኪ ሄደን ቼክ እናድርገዋለን። ሬስቶራንቱ በጣም ዘናጭ፣ ኢንቴሪየር ዲዛይኑ ሲያምር፣ አቀባበላቸው እንዲሁም ብዙ ሰው ስለነበረ ማለት ነው በቃ ምግብ የሚቆይ ነበር የመሰለ እና ስንት ደቂቃ ይደርሳል ስንላቸው ስንት ደቂቃ አለች? 35 ደቂቃ አለች። እሺ ይምጣ ዩጋይስ። በ25 ደቂቃ ነው የመጣው ምግቡ። በዛ ላይ እንዴት እንደሚጣፍጥ በዛ ላይ ደግሞ በቃ ተጨንቀው ነበር ያስተናገዱ። ብቻ እኔ ስለ አዳማ ምንም መግለጽም ስላቃተኝ ቃላቶች ስለ አዳማ መናገር አልችልም። በጣም ነው በቃ ፍቅር፣ ሬስቶራንቱ ፍቅር፣ ሆቴሉ ፍቅር፣ ኤቭሪቲንግ በቃ ፍቅር ነው እና በጣም ነው ኢንጆይ ያደረግነው። የሆነ ድሪንኮች ጠጣን፣ ኮፊ የሆነ እኔ ስም ስለማልይዝ ነው እንጂ በጣም በቃ ቆንጆ ነበር። ብቻ በጣም ወደድ ነው። ቀጥታ ምሳ ከበላን በኋላ ወደ ሆቴላችን ነበር የተመለስነው። ሆቴሉ ለራሱ በጣም ሰፊ ነው። ወደ ከተማ ውጡ የማይል በጣም የሚያምር ቦታ ነው እና በቃ እዛ ከሄድን ከገባን በኋላ ከልጄ ጋር ምንም ደቂቃ ምሳ ከበላን በኋላ ቀጥታ ወደ ሆቴላችን ነበር የተመለስነው እና በቃ ምንም ደቂቃ ዌስት ማድረግ አልፈለኩም። ከልጄ ጋር የልጆች መጫወቻ ቦታ ሄደን ፋውንቴኑ ጋር በቃ ከሆቴሉ ሰራተኞች ጋር ደግሞ ወሬ ልጄ ጋር ይጫወታሉ። እነሱም በጣም አቀባበላቸው ልዩ በቃ እንደ ቤት። እኔ ለራሱ ቻው ስንሄድ ለራሱ ቻው ማለት አልፈለኩም። በቃ ተመልሰን እንመጣለን፣ ከ15 ቀን በኋላ እንመጣለን ያልናቸው። የእውነት በጣም ፍቅር ናቸው። አቀባበላቸው በጣም ደስ የሚል ነው እና ስለነሱ አውርቼ አልጠግብም ጋይስ። ቀጥታ ወደ ክፍላችን ነው የገባ ነው። በነጋታው መንገድ ስላለብን በጊዜ በቃ ተሰብስበን እቃችንን መሰብሰብ ጀመርን። እንደገና ደግሞ ራታችንን እዛው አዘን በላን። በቃ በነጋታው እቃችንን ፓክ አድርገን ወደ አዲስ አበባ ነበር የተመለስነው እና አዳማ ቆይታችን ይሄን ይመስል ነበረ። በጣም ደስ የሚል ነበረ። የከተማ ነዋሪዎች በጣም ፍቅር ናችሁ። የሆቴላችንን ያረፍንበት ሆቴል በጣም ደስ የሚል ነው። ሁሉም ነገር ምንም ዲስአፖይንት የሆነበት ነገር የለም እና አዳማ ለመዝናናት አንደኛ በቃ ምንም ቃላት የለኝም። በጣም እርግጠኛ ነኝ ቀጣይ ቪዲዮ የሚሆነው አዳማ ላይ ነው። አዳማን ምንም አልጠገብኳትም፣ ጭራሽ ምንም አልተጀመረም። ፍቅራችሁ ለየት ያለ ነው። የእውነት ነው የምነግራችሁ፣ ፍቅራችሁ በጣም ለየት ያለ ነው። አዳማ ወዳችኋለሁ። ኔክስት ቪዲዮ ደግሞ ለማየት ከፈለጋችሁ ቻናሌን ሰብስክራይብ አድርጉ።